አሰላሙ አለይኩም እንላለን። አረንጓዴ ንስሮች ግሪን ፋልኮን ሳውዲዎች የኤሽያ የኳስ አውራ ናቸው። አርጀንቲና በሦስተኛ ደረጃ የተቀመጠች፣ ሳውዲ አረቢያ ደግሞ ወርዳ ጭራው ላይ በ51ኛ ደረጃ የተቀመጠች ሀገር ነች። በሜዳው ውጤት ግን በዓለም ዋንጫ ተከታታይ 4 መድረኮች ላይ ቢጭሩት ብልጭ ማለት የተሳነውን ሊዮኔል ሜሲን ይዞ አርጀንቲና ከነጭና ሰማያዊ ሸንተረር ማሊያው ጋር ወድቆ ተሰብሯል፣ ተንደባሏል። ምናልባትም ከመጀመሪያው ዙር ሳያልፍ ወደ 16ቶች ሳይገባ ከበረሃው የዓለም ዋንጫ በውሃ ጥም እንደተቃጠለ በቅሌት ወደ ሀገሩ ሊመለስ ይችላል የሚል ጠንካራ እምነት አድሮብኛል በግሌ። የሁለቱ ቡድኖች ጨዋታ የተካሄደው የፍጻሜ የዋንጫ ጨዋታ በሚካሄድበት የተከበረው ሉሳይል ስታዲየም ነበረ። አርጀንቲና ከመኪና ላይ እንደወደቀ በግ ክው ያለችው በዚህ ታሪካዊ ሜዳ ላይ ነበር። እንደ ዛሬ የሳውዲዎች አጨዋወትና ጎል አስቆጣሪነት አርጀንቲና እዚህ ሜዳ ላይ ለዋንጫ ልትደርስ ትችላለች ብሎ ማሰብ የእንግሊዝ የስፖርት ሚዲያዎች በእርግጥም አባይ ጠንቋይ አይደሉም ብሎ እንደ መከራከር የሚያስቆጥር ነው። አትራፊውና ነጋዴ ፊፋ በየሀገራቱ ስም አንጻር በሚያወጣው ደረጃና በየዓመቱ እንደ ቁብ የባላንዶር ኳስ ተሸላሚ እንደሚያደርጋቸው ሐሰተኛ መሲዎች ቢሆን ኖሮ ሳውዲ አረቢያ ሊያከትምላትና ሊያበቃላት የሚገባው ገና በመጀመሪያው ግማሽ ነበረ። ኳስን ማንቀርቅብም ሆነ ማቆም ተስኗት የጎል ርችት መረቧን እንደ ቡትቶ ጨርቅ በጣጥሶ በግማሽ ደርዘን ግቦች ተሞልታ ተንጋላ መውደቅ ነበረባት። ምክንያቱም የአርጀንቲና ቡድን በዓለም የእግር ኳስ ደረጃ 3ኛ ላይ የተቀመጠና የዝችን ዓለም የአሁኑን የእግር ኳስ ንጉሥነት ቄሳርነት የያዘ ሊዮኔል ሜሲን ያሰለፈ በመሆኑ። እውነታው ግን ሌላ ነበረ።